በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እኔ ፍጻሜን ግዳጄን ሰላም ኦርቶዶክሳውያን ቤተሰቦቼ እንዴት አላችሁ? እንግዲህ ታላቁ መምህራችንም መምህር ዘላለም ወንድሙ ከተሰናበትን እንግዲህ ከ10 ቀን በላይ እየሆነን ነው። ግብዓተ መሬቱ ከተፈጸመም ደግሞ እንደዚሁ ከ5 ቀን በላይ እየሆነ ነው። እንግዲህ በዚህ ምክንያት ለታላቁ መምህራችን ለመምህር ዘላለም ወንድሙ የሻማ ማብራት ስነ ስርዓት እየተካሄደ ይገኛል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አጠቃላይ በየአብያተ ክርስቲያናቱ በየተራ መምህራችንን የሚያስብ የሻማ ማብራት ስነ ስርዓት እየተካሄደ ነው። እንግዲህ እንደሚታወቀው እሁድ ዕለት በመጋቢት 6 ማለት ነው በደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያን በአውደ ምሕረት በቅዳሴ ሰዓት መጨረሻ ላይ መምህራችን በሻማ ማብራት ስነ ስርዓት ታስቧል። እንግዲህ እንደምታዩት ማለት ነው። እንግዲህ ሁሉም አብያተ ክርስቲያናት በየተራ እንደዚህ ያስቡታል በሻማ ማብራት ስነ ስርዓት። ልክ እንደዚሁ ደግሞ መጋቢት 13 ዕለተ እሑድ ማለት ነው ከቅዳሴ በኋላ ልክ 5 ሰዓት ላይ ሁሉ ጊዜ ጉባኤው በሚካሄድበት በደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያን ቅጥር ግቢ ውስጥ ይዲዲያ የሚባል እጅጉን በጣም አንጋፋና ከ20 ዓመት በላይ መምህራችን መምህር ዘላለም ወንድሙ የመሰረተው ትልቅ ጉባኤ አለ። እሱ ጉባኤ መጋቢት 13 ከ5 ሰዓት ጀምሮ ሁሌም ጉባኤው የሚካሄደው እሁድ ከ5 ሰዓት እስከ 7 ሰዓት ነው። ከ5 ሰዓት ጀምሮ እንደዚሁ በታላቅ ድምቀት ዕለቱ መምህራችን መምህር ዘላለም ወንድሙ በሕይወት እያለ እሱም ቦታ ሸፍኖ ኃላፊነት ወስዶ ህዝቡን እንዲያገለግል ኃላፊነት የጣለበት መምህራችን መላከመዊ ተስፋዬ መቆያ እሳቸውም ያው ይገኛሉ በዕለቱ። ስለዚህ ኦርቶዶክሳውያን ቤተሰቦቼ መጋቢት 13 ልክ ከ5 ሰዓት ጀምሮ በደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያን እንግዲህ ቅዱስ እስጢፋኖስ ቤተክርስቲያን አድራሻው መስቀል አደባባይ አጠገብ ነው። ምናልባት የማታውቁ ካላችሁ ቅዱስ እስጢፋኖስ ቤተክርስቲያን የማያውቅ የለም። ለማንኛውም መስቀል አደባባይ ፊት ለፊት በቤተክርስቲያኑ ቅጥር ግቢ ውስጥ በይዲዲያ ማህበር ይህ የሻማ መብራት ስነ ስርዓት ይካሄዳል። ማንንም እንዳይቀር ውለታ አለብን። የመምህር ዘላለም ፍቅር አለብን። ስለዚህ ላልሰሙ እያሰማን ቪዲዮውን ሼር፣ ኮፒ ሊንክ በማድረግም እንደዚሁም ደግሞ ስልክ በመደወል በአካልም የምታገኟቸውን ቤተሰቦቻችሁን በመንገር በዕለቱ በቦታው እንድትገኙ በእግዚአብሔር ስም ጥሪያችንን እናስተላልፋለን። ወይም ደግሞ የይዲዲያ መንፈሳዊ ማህበር ጥሪውን ያስተላልፋል። ለበለጠ መረጃ ይህንን ቪዲዮ ፖስት አድርግላችኋል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እኔ ፍጻሜን ግዳጄን ጨርሻለሁ። የማርፍበት ዕድሜም ደርሷል። መልካሙን ገድል ተጋድያለሁ። ሩጫዬን ጨርሻለሁ። ሃይማኖቴንም ጠብቄያለሁ። እንግዲህስ የጽድቅ አክሊል ይቆየኛል። ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 6 እስከ 8። ከይዲዲያ በእግዚአብሔር የተወደደ መንፈሳዊ ማህበር የተደረገ ጥሪ። እነሆ የተወደዱት የማህበራችን መስራች የሆኑት አባታችን ሰብሳቢያችን መምህር ዘላለም ወንድሙ በክርስትና ስማቸው ወልደ ሰማዕት የዚህን ዓለም ተልእኳቸውን በተገቢ ሁኔታ አጠናቀው ወደ ዘላለማዊ ቤታቸው በክብር መሸኘታችን ይታወሳል። ይህንንም በማስመልከት ማህበራችን ይዲዲያ በዕለተ እሁድ መጋቢት 13 2018 ከቀኑ 5 ሰዓት ጀምሮ በደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያን ቅጥር ግቢ ውስጥ የሻማ ማብራት መርሃ ግብር ስላዘጋጀን በቦታው ላይ በመገኘት ፍቅርና አክብሮታችንን እንድናሳይ ስንል በትህትና እንጠይቃለን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር አሜን። ሞት አይቀርም። ሰው በረሃብ ይሞታል፣ በበሽታ ይሞታል፣ በመኪና አደጋ ይሞታል፣ በጦርነት በሰዎች ይሞታል። እንቅፋት ሞቶ እንሞታለን። መራቃችን ትን ብሎ እንሞታለን። ከመጣ አይቀርም። ግን ሃይማኖትን አጽንቶ ምግባርን አቅንቶ ለንስሐ የሚገባ ፍሬ አፍርቶ የአምላክን ቅዱስ ሥጋና ክብር ደም ተቀብሎ ተዘጋጅቶ መሞት ደግሞ መታደል ነው። ሞት እረፍት ነው።